በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዓለም ሚዲያ መንፈሳዊ ቻናል ተከታታዮች እንደምን እስከ ሰዓት ደረሳችሁ? አሜን። በቸርነቱ ጠብቆ እዚህ ላደረሰን ጌታችን መድኃኒታችን ኢየሱስ ክርስቶስ የላቀ ምስጋና ይግባው። እንዲሁም እናታችን እመቤታችን ቅድስት ድንግል ማርያም ምስጋና ይግባት። በባለፈው ክፍል እንግዲህ የወጣቶች ሕይወት የሚለውን በጠየቃችሁት መሰረት መማማር ጀምረናል። በባለፈውም ላይ የወጣቶች ኃይል ማን ነው የሚለውን አንስተን ትንሽም ቢሆን ተማምረናል። በመቀጠል ደግሞ ወጣቶች ምን አይነት ፈተና ያጋጥሟቸዋል፣ ምን አይነትስ የጉርምስና እድሜ ላይ ሲደርሱ ነው እነዚህ ፈተናዎች ሊያጋጥሟቸው የሚችሉት የሚሉትን አጠር ባለ መልኩ ለመማማር እንሞክራለን። እስከ መጨረሻው ሰዓት ድረስ ከኛ ጋር እንዲቆዩ እና እናንተ ያገኛችሁትን ነገር ሌሎች እንዲያገኙት ሼር በማድረግ እናንተም ሰብስክራይብ ካላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ስንል በታላቅ አክብሮት እንጠይቃለን። ቀጥታ ወደ ትምህርታችን እንሂድና የአፍላ ጉርምስና ሂደቶች ምን ይመስላሉ? ምን አይነት ነገር ሲያጋጥመን ነው አፍላ ጉርምስና ሂደት ላይ እንደደረስን የምናውቀው? ጎረምሳስ የምንባለው ምን ስንሆን ነው የሚለውን አጭሩ ለማየት እንሞክር። እንግዲህ የአፍላ ጉርምስና ሂደት ቤተክርስቲያናችን ማንኛውም የሰው ፍጡር የሚደርስበት ወይም ደግሞ የሚያልፍበት የእድገት ደረጃ እንደሆነ ትናገራለች። በዚህ የአፍላ ጉርምስና ወቅትም ብዙ አይነት ምልክቶችን ልናይ እንችላለን። ወይም ደግሞ ሰውነታችን መጀመሪያ ሕፃን የነበረው ሰውነታችን የተለያዩ እድገትን ለውጦችን የሚያደርግበት ስቴፕ እንደሆነ ቤተክርስቲያናችን ታስተምረናለች። በዚህ ስቴፕ ላይ እንግዲህ ለምሳሌ ወንዶችን ብናነሳ የፂም ማብቀል በተለያዩ አካሎቻችን ላይ በአገጫችን፣ በዚህ በወርድ በጉንጫችን ላይ፣ በደረታችን ላይ፣ በብብታችን ላይ እንዲሁም በብሽት የመራቢያ አካላችን ላይ እንዲሁም በተለያዩ የሰውነት ክፍሎቻችን ላይ ፀጉርን እንደሚያበቅሉ፣ ወንዶች ድምጻችን እንደሚጎረልን ወይም ደግሞ ሊቀጥርም እንደሚችል እንዲሁም ደግሞ ድምጻችን የተለያዩ ሂደቶችን ስለሚያልፍ የሚቀያየርበት ሁኔታም ሊፈጠር እንደሚችል፣ እየተጎረነነ በሚወራበት ሰዓት ቀጭን የሆነ ድምጽ ሊወጣ እንደሚችል፣ ቀጭን ድምጽ ያለው ሰው ደግሞ መሀል ላይ የጎረነነ ድምጽ ሊያወጣ እንደሚችል ታስተምረናለች። እንዲሁም ደግሞ የጡንቻ መዳበር ሰውነታችን ጉልበት የሚያገኝበት ኃይል የሚያገኝበት ግዙፍ የሚሆንበትን ስቴፕ እንደሆነ ቤተክርስቲያናችን ታስተምረናለች። እንዲሁም ደግሞ በእህቶች ላይ ደግሞ የጡት ማጎጥጎጥ፣ ወደ አቅመ ሔዋን መድረስ፣ እንዲሁም የዳሌ መስፋት፣ የሰውነት አጥንቶቻቸው መስፋት፣ ሰውነታቸውም ወደ መተለቅ የመሄድ ድምጻቸውም የመቅጠን ውበት የመጨመር ሂደት እንዳለበት ቤተክርስቲያናችን ታስተምረናለች። እንዲሁም በጋራ ደግሞ የሰውነት ጠረናችን እንደሚለወጥ ሁሉ ቤተክርስቲያናችን ታስተምረናለች ማለት ነው። እነዚህን የመሳሰሉ የአፍላ ጉርምስና ሂደቶች እድገቶች እንዳሉ ቤተክርስቲያናችን አጥብቃ ታስተምራለች። በዚህ የአፍላ ጉርምስና ሂደት ወይም እድገት ላይ ደግሞ አንድ ሌላም የሚከሰት ነገር ሊኖር ይችላል። ይህም አቅመ ሔዋን ወይም አቅመ አዳም የደረሱ ሰዎች መራቢያ አካላቸው ዘር ፈሳሽን እንደሚያመነጭ፣ ይህም ዘር ደግሞ በተፈጥሮ ጤናማ የሆነ የእድገት ደረጃ ላይ እንደደረሰን የሚያሳይ ነው ብላ ታስተምረናለች ማለት ነው። ይህ የጉርምስና ስቴፕ ወይም የጉርምስና መለኪያ እነዚህን የመሳሰሉት ይሆናሉ። አንድ ሰው ጉርምስና ላይ ደረሰ የምንለው ደግሞ እነዚህን የመሳሰሉ ነገሮችን ማየት ሲጀምር እንደሆነም ታስተምረናለች ማለት ነው። እንግዲህ መጽሐፈ ዲድስቅልያ ምዕራፍ 1 ላይ ወይም አንቀጽ 1 ላይ እንዲሁም ፍትሐ ነገሥት ምዕራፍ 11 ላይ ወንዶች ፂማቸውን መላጨት እንደሌለባቸው ሲላጩም ደግሞ በጣም ሳይሆን በአግባቡ መከርከም እንዳለባቸው ያስተምራል። ይህም የሆነበት ምክንያት ፂማችንን ሙሉ ለሙሉ በምናነሳው ሰዓት ወደ ሴት መልክ እንደምንሄድ ሁሉ ወንዶችም የራሳቸውን ይዞታ ጠብቀው መቆየት እንዳለባቸውና ወደ ሴት መሄድ እንደሌለባቸው መናገር ሲፈልግ ነው። ፂማቸውን ሙሉ ለሙሉ መላጨት የለባቸውም ብሎ መጽሐፈ ዲድስቅልያ እና ፍትሐ ነገሥት ያስተምሩናል ማለት ነው። እንግዲህ ስለዚህ ስለ ዘር ስናነሳ በአፍላ ጉርምስና ወቅት ይሄ ጤናማ የሆነ የዘር ፍሳሽ በተለያየ መንገድ ሊፈስ ይችላል። በአብዛኛውን ግን በመኝታችን ጊዜ በጠለቀ እንቅልፍ ውስጥ ሆነን የሚፈስ የዘር አይነት ነው። ይህ ህልመ ሌሊት ወይም ደግሞ ዝኔት የሚባለው ይሆናል ማለት ነው። ሰዎችም ዝኔት መታኝ፣ ህልመ ሌሊት አየሁኝ እያሉ በተለምዶ የሚያወሩበት ሁኔታ አለ ማለት ነው። ይህ ፈሳሽ እንግዲህ ጤናማ የተፈጥሮን ሁኔታም እንደያዘ ሁሉ ኃጢአት የሚሆንበት መንገድ ሊኖር ይችላል። ቤተክርስቲያናችን ይህንን ህልመ ሌሊት ኃጢአት
ነው አይደለምም ብላ የምታስተምርበት ሁኔታ ይኖራል። እንዴት ኃጢአት አይደለም ብለን ስናይ ሰው እንግዲህ በመኝታው ወቅት ይተኛል፣ የጠለቀ እንቅልፍ ውስጥ ይገባል። አጋንንት ግን አይተኙም። በሰው ላይም የተለያዩ ፈተናዎችን በማምጣት ሰው ኃጢአትን እንዲሰራ ያደርጋሉና ነፍሳችን እኛ ስትተኛ ስጋችን ሲተኛ ነፍሳችን አትተኛም። ያቺን ነፍስ ለማሳትም አጋንንት እንደ ነፍስ ሁሉ ተኝተው አያድሩም ማለት ነው። ነፍሳችንን ለማሳት በስጋችን ሊጠቀሙብን ይችላሉ። ይህንንም የሚያደርጉት በህልማችን ቀን ያየናቸውን ነገሮች በማምጣት ህልም ከሳች ፊልም ከሳች የሆኑ ነገሮችን በማምጣት በዝሙት የተሞላ ፊልም አስደሳች ፊልምን በማሳየት ስጋችን በመረበሽ ይህንን ህልመ ሌሊት እንድናይ ወይም ደግሞ ዘራችን እንዲፈስ የሚያደርጉበት ሁኔታ ይፈጠራል። እንግዲህ ኃጢአት የማይሆንበት አንደኛው አጋንንት ይህንን ፈተና ያደርጉብናል። እኛ ይህንን ፈተና ደግሞ በመቃወም ወይም ደግሞ ፈተናው ከደረሰብን በኋላ ባለማሰብ ደስ ባለመሰኘት የምናደርገው ተጋድሎ እንደ ኃጢአት ላይ ይቆጠርብን ይችላል። ነገር ግን አጋንንት የከሰቱትን ይህንን ምስል ከሳች ፊልም በማየታችን በዝሙት ደስ እየተሰኘን እሱን እያሰብን የምንቆይ ከሆነ ግን ወደ ኃጢአት የምንመራ ይሆናል ማለት ነው። ይህንንም ኃጢአት ነው ብላ ታስተምረናለች ማለት ነው። ስለዚህ ይህንን ረቂቅ የሆነ ፈተና በመቃወም የምናልፍ ከሆነ ህልመ ሌሊት ኃጢአት እንዳልሆነ ቤተክርስቲያናችን ትነግረናለች ማለት ነው። እንግዲህ ጠቢቡ ሰለሞን በመጽሐፈ መክብብ ምዕራፍ 5 ከቁጥር 3 ላይ ከስራ ብዛት ህልም እንደምናይ ያትታል። ስለዚህ ቀን ያየነውን ቀን የተመኘነውን ነገር በህልማችንም ልናየው እንችላለን ማለት ነው። እንዲሁም ቅዱስ ጳውሎስ ደግሞ ክፉ ምኞት ወይም ደግሞ ክፉ ህልምን እንደምናይ ይናገራል ማለት ነው። በይሁዳ ምዕራፍ 1 ከቁጥር 8 ላይም እያለሙ ስጋቸውን ያረክሳሉ እያለ ምኞት ወይም ደግሞ ክፉ ምኞት ስጋን እንደሚያረክስና በመኝታ ጊዜም ህልምን እየከሰተ ህልመ ሌሊት እንዲፈሰን ወይም ህልመ ሌሊት ደግሞ እንዲያየን እንዲመታን እንደሚያደርጉ አጋንንትን ይህንንም በይሁዳ ምዕራፍ 1 ከቁጥር 8 ላይም እያለሙ ስጋቸውን ያረክሳሉ እያለ ይናገራል። በክፉ ምኞት ስጋችንን እንደምናረክስ በህልማችንም ይህንን ነገር እያለምን ስንደሰት ስጋችን እንደሚረክስ ነፍሳችን እንደምትበላሽ ኃጢአት እንደምንሰራ ማሳያ ነው ማለት ነው። ሁለተኛው ደግሞ ህልመ ሌሊት ኃጢአት የሚሆንበት ምክንያት አብዝቶ መመገብ ነው እና ይሄ አብዝቶ መመገብ ራሱን የቻለ ኃጢአት ከሆነ አብዝተን ተመግበን ህልመ ሌሊት ማየታችን ደግሞ የበለጠ ኃጢአት እንዲሆን ያደርገዋል ማለት ነው። ይህ የሚሆንበት ምክንያት ሰው ከበላ ከጠጣ ከጠገበ በኋላ የሚያየው እረፍትን፣ መተኛትን፣ እንቅልፍን ነው። ስለዚህ በጥጋብ ጊዜ የተለያዩ ኃጢአቶች ልንሰራ እንችላለን። ስለዚህ መጽሐፋችን አብዝተን መብላታችን ለህልመ ሌሊት ተካሳች እንዲሆን ያደርገናል ማለት ነው ብሎ ያስተምራል ማለት ነው። ብዙ መብላት እንግዲህ ነፍስን ለስጋ ማስገዛትም እንደሆነ ይነገራል። በሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ምዕራፍ 3 ከቁጥር 19 ላይ ሆዳቸው አምላካቸው እያለ አብዝቶ የሚመገቡትን ሆዳቸው አምላካቸው እያለ ይነገራቸዋል። ይህም ያለበት ምክንያት አብዝተን ስንበላ ከሆዳችን ውጪ ምንም ያለ አይመስልንም። ሰው ከበላ ከጠጣ በኋላ የሚታየው ቀጥታ ወደ መኝታ ወይም ወደ እረፍት ነው። ስለዚህ ሆዳቸውን እንደ በላይ አድርገው የሚቆጣጠሩ ሰዎች ይኖራሉ ማለት ነው። ከበሉ ከጠጡ ከጠገቡ በኋላ ኃጢአትን ወደ ዝሙት መፈጸምን ስለሚያመሩ ሆዳቸው አምላካቸው እያለ ይገልጻቸዋል። ስለዚህ ምግብ ስንመገብ ሆዳችን ወደ አምላክነት የተቀየረ የሚመስለን ሰዎች እንዳለንም ይናገራል ማለት ነው። በዛው በቅዱስ ጳውሎስ መልእክትም አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 32 ላይ ነገ እንሞታለንና ዛሬን እንብላ እንጠጣም እያሉ የተናገሩበትን ማስታወስ ይቻላል። ነገ እንሞታለንና ዛሬን እንብላ እንጠጣ ማለት ለነገዋ ሕያዊቷን ነፍሳችን ዛሬ ለስጋ እያስገዘራት መሆኑን ልብ ማለት ይገባናል ማለት ነው። ስለዚህ በዚህ ጥቅስ ላይ ነገ የሚመጣባቸውን ወቀሳና ፍርድ ችላ በማለት ዛሬ እየተዝናኑ መቆየት እንደሌለብን ሐዋርያው ቅዱስ ጳውሎስ በመልእክቱ ላይ ይናገራል ማለት ነው። ቅድም እንዳልነው እንግዲህ አንዳንድ ሰዎች እኔ ምንም ህልም አላይም፣ ሴት አልመኝም ወይም ደግሞ ዝሙትን ልፈጽም አልችልም፣ ህልመ ሌሊት መጥቶኝ አያውቅም፣ ጭራሽም አይነታኝም የሚሉ ሰዎች ሊኖሩ ይችላሉ። ነገር ግን መጽሐፈ መነኮሳት ላይ ማር ይስሐቅ የተባለው የመጽሐፈ መነኮሳት ክፍል አብዝተን ስንመገብ ከወጣትነት ባህሪያችን ጋር ተጨምሮ ቅድም የአፍላ ጉርምስና ለውጦች ያልኳችሁ ከነሱ ጋር ተጨምሮ ወደ ኃጢአት በግድ የሚመራን ሁኔታ እንዳለ ይናገራል ማለት ነው። አብዝቶ መመገባችን ወደ ኃጢአት የግዴታ እንደሚመራን ይናገራል። ሰውነታችን ወይም ስጋችን ደካማ ነው። ይህ ደካማ የተባለው ስጋ ደግሞ ኃጢአት ለመስራት ቅርብ ነው። ጭራሽ ደግሞ የዚህ የአፍላ ጉርምስና ለውጦች ተጨምሮበት ምግብ መጥገብ ተጨምሮበት ኃጢአት የማይሰራበት ምንም ምክንያት የለም። ስለዚህ ማር ይስሐቅ አብዝቶ መመገባችን
እና ወጣትነታችን ተጨምሮ ወደ ኃጢአት የግድ እንደሚመራን ይናገራል። ስለዚህ ምግብ መመገባችን፣ አብዝቶ መብላታችን፣ አብዝቶ መጥገባችን ፋይዳ እንደሌለው ወደ ኃጢአት እንደሚመራን ይናገራል ማለት ነው። መጽሐፍትም ለቁመተ ሥጋ ብቻ መመገብ እንደሚገባንም ይናገራሉ ማለት ነው። ራሳችንን ለጾም ማስገዛት ትልቁ መፍትሄ ሆኖ በዚህ ላይ ይቀመጣል ማለት ነው። ታዲያ እንግዲህ ብዙ ስለ ህልመ ሌሊት አየን። ህልመ ሌሊት ኃጢአት እንደሆነም አየን። ኃጢአት የማይሆንበት ምክንያት እንዳለም አየን። ስለዚህ የዚህ ህልመ ሌሊት መፍትሄው ምንድን ነው? ህልመ ሌሊት የመታው ሰው በቀኑ ምን ያደርጋል? መንፈሳዊ ስርዓቱ ምንድን ነው የሚለውን ለማየት እንሞክር እስኪ። ህልመ ሌሊት ያየው ወይም ዝኔት የመታው ሰው በቀኑ በዛ በደረሰበት ቀን ወደ ቤተ መቅደስ መግባት እንደማይችል ይናገራል። ወደ ቤተ መቅደስ መግባት አይችልም። ይህ ማለት ወደ አንደኛው ቅጥር አልፎ ቤተክርስቲያን ገብቶ የራሱን በዕለቱ የሚገቡትን ትምህርት መስማት፣ ጸሎት መጸለይ እንዳለበት ይናገራል። ነገር ግን ወደ ቤተ መቅደስ ውስጥ መግባት ደግሞ የለበትም። ይህ ወደ ቤተ መቅደስ ታዲያ መቼ ነው የሚገባው የሚለውን ማየት ከፈለግን ደግሞ በማግስቱ ተጣጥቦ ልብሶቹን አጣጥቦ ንጹህ ሆኖ ነጽቶ መገኘት እንዳለበት ይናገራል። በራሱ ፍላጎት ዝኔት የመጣው ህልም የመጣው ደግሞ ካህናት አባቶችን አናግሮ ንስሐ አባቱን አናግሮ ያንን ኃጢአቱን ጥሎ በንስሐ ተመልሶ ቀኖናውን ተቀብሎ ወደ ቤተ መቅደስ መግባት እንደሚችል መጽሐፋችን ያስተምረናል ማለት ነው። ስለዚህ አንድ ዝኔት ወይም ህልመ ሌሊት ያየ ሰው በዕለቱ እርኩስ እንደሆነ በዕለቱ ወደ ቤተ መቅደስ መግባት እንደማይችል የተለያዩ መጽሐፍ ቅዱስ ክፍሎቻችንን ሊያስረዱን ይችላሉ። ለምሳሌ በዘሌዋውያን ምዕራፍ 15 ከቁጥር 16 ላይ ማንም ሰው ከእሱ ዘር ቢወጣ ዘር ፍሳሽ ቢወጣ እስከ ማታ ድረስ እርኩስ ይሆናል፣ መታጠብም ይገባዋል እያለ ይናገራል። በማግስቱ ግን በቤተ መቅደስ ውስጥ መመላለስ ይችላል ማለት ነው። እንዲሁም ደግሞ በዛው በዘሌዋውያን ምዕራፍ 15 ከቁጥር 1 ላይ ማንም ሰው ዘር ከፍሳሹ ቢወጣ እርኩስ ነው እያለም ያስተማረበት ሁኔታ አለ ማለት ነው። መጽሐፍ ቅዱሳችንም ህልመ ሌሊት የመታው ሰው በቀኑ ወደ ቤተ መቅደስ መግባት እንደሌለበት በእነዚህ በሁለት ጥቅሶች ማየት እንችላለን ማለት ነው። ስለዚህ በአጭሩ መፍትሄው ምንድነው ስንል የተለያዩ መፍትሄዎችን ማስቀመጥ እንችላለን። ህልመ ሌሊት እንዳይመታን ሊያደርጉ የሚችሉ የተለያዩ መፍትሄዎች ይኖራሉ። ከዚህ ውስጥ ግን አጠቃሉ ሊይዝልን የሚችለው መጾም፣ መጸለይ፣ ከምግብ ራስን መከልከል፣ ስግደትን ማብዛት፣ የተለያዩ መንፈሳዊ ትሩፋቶችን ማብዛት፣ መንፈሳዊ መጽሐፍቶችን ማንበብ፣ ወደ ቤተክርስቲያን ዘወትር እየተመላለሱ ስብከቶችን መስማት፣ የተለያዩ ቤተክርስቲያን አባቶችን እንዲያማክሩን ማድረግ፣ ከነሱም ትምህርትን መቅሰም የመሳሰሉት መንፈሳዊ ትሩፋቶች ስናደርግ ይህ ኃጢአት የተባለው ከኛ እንደሚርቅ እንደሚቀንስም ማስተዋል እንችላለን ማለት ነው። በተጨማሪም ደግሞ 6 ነገሮችን ህልመ ሌሊት መፍትሄው ምንድነው? ምንስ ማድረግ አለብን? ህልመ ሌሊት እንዳይነካን ምን ማድረግ አለብን የሚሉትን 6 ነገሮችን ለማየት እንሞክር። አንደኛው አባ ኤልያስ የተባለ በመጽሐፈ መነኮሳት ላይ ያለ ሰው እንዲህ ሲል ይናገራል። በህልማችን ወቅት ዝኔት ቢመታን ወይም ደግሞ ህልመ ሌሊት ቢያጋጥመን ስለሱ ከማሰብ መራቅ አለብን። ስለ ህልመ ሌሊቱ ማሰብ የለብንም። ያንን ሐሳባችንን ጭራሽ ከአይምሯችን አውጥተን ማጥፋት አለብን። ይህ በሆነ ጊዜ ያንን የመታንን ህልመ ሌሊት እንረሳዋለን፣ በሱም ደስ አንሰኝም፣ እንቃወመዋለን ማለት ነው። ስለዚህ ከኃጢአት የጸዳ ሊያደርገን ይችላል። ይሄ ቅድመ ጥንቃቄ የተባለው ህልመ ሌሊት ከደረሰብን በኋላ ልንጠነቀቀው የምንችለው ነገር ነው። ነገር ግን በህልመ ሌሊት ከመመታታችን በፊትስ ምን እናድርግ ስንል እነዚህ ዝሙትን ሊያመጡብን የሚችሉትን ምኞትን የተባሉትን በባለፈው ክፍል ላይ ያየናቸው ወጣቶች ብዙ ምኞት ሊያጋጥማቸው ይችላሉ። ስለዚህ እነዚህ የዝሙት ምኞት የተባሉትን ነገሮች አለማድረግ፣ አለማየት፣ ከነሱ መቆጠብ እንዳለብንም ይናገራል። በሁለተኛ ደረጃ ደግሞ ህልመ ሌሊት በህልማችን ጊዜ መጥቶን ከነቃን በኋላ ቸል ሳንል ወዲያው መተኛት የለብንም ማለት ነው። ቸል ማለት የለብንም። ወዲያው ነቅተን ተጣጥበን ጸሎት ማድረግ አለብን፣ ድጋሚ ህልመ ሌሊት እንዳያገኘን ማለት ነው። ህልመ ሌሊት መቶት ተነስቶ ቸልም ብሎ የሚተኛ ሰው የህልመ ሌሊት እንደተመቸው ዝሙትን መስራት እንደፈለገ ይቆጠርበታል። ስለዚህ በተግባር እንደፈጸመው ተደርጎ ኃጢአቱ በተግባር የፈጸመውን ያክል ይቆጠርበታል ማለት ነው። ስለዚህ ቸል ሳንል ተነስተን ተጣጥበን ጸሎታችንን አድርገን ድጋሚ መተኛት እንደምንችል ይናገራል ማለት ነው። በሶስተኛ ላይ ደግሞ ውሃ በብዛት አለመጠጣት፣ ውሃ ብዛት መጠጣታችን ለዝሙት ይዳርገናል ወይም ለህልመ ሌሊት ይዳርገናል ብሎም ያስተምራል። ይህንንም ያሉበት ምክንያት ምንድነው? ውሃ ሳንጠጣ ስንቀር ሰውነታችን ይደርቃል፣ ሰውነታችን ይጠማል። ይህም የጾም አንዱ አካል ስለሆነ ይህንን ይናገራል ማለት ነው። ስለዚህ ውሃ መጠጣታችን ለዝሙት እንደሚዳርገን ለህልመ ሌሊት እንደሚዳርገንም ይናገራል። በአራተኛ ደረጃ ደግሞ ምግብ አብዝቶ አለመመገብ፣ ከመተኛታችን በፊት
ለቁመተ ሥጋ ያክል ምግብ አብዝተን መመገብ እንደሌለብን ይናገራል። ቀደም እንዳልኳችሁ ምግብ መመገባችን ወደ ኃጢአት የሚመራን አንዱ ምክንያት ነው። እንዲሁም ደግሞ አብዝቶ መመገብ ኃጢአት መሆኑን መጽሐፍ ቅዱሳችንም እንደሚያስረዳ አይተናል ማለት ነው። ስለዚህ ከመተኛታችን በፊት ምግብን አብዝተን መመገብ እንደሌለብን ይናገራል ማለት ነው። በአምስተኛነት ደግሞ ወደ ዝሙት ከሚያመራ ማንኛውም ነገር መሸሽ። ወጣቶች ብዙ ጊዜ ዝሙት እንዲገጥማቸው ከሚያደርጋቸው ነገሮች ላይ በመንገድ በሚሄዱበት ጊዜ ወጣት እንስቶችን በማየት መመኘት፣ የሰውነት አካልን በማየት ለዝሙት መነሳሳት፣ ተቃራኒ ጾታን መፈለግ የመሳሰሉት ነገሮች በህልማችን ጊዜ ህልመ ሌሊት እንድናይ ያደርገናል። እንዲሁም ደግሞ የተለያዩ ስሜት ቀስቃሽ የሆኑ ቪዲዮዎችን፣ ፊልሞችን ማየት፣ ፖርኖግራፊ የመሳሰሉ ነገሮችን ማየት በሌሊት ህልመ ሌሊት እንዲከሰት የሚያደርጉ ትልቁ ነገሮች ናቸው። ስለዚህ ወደ ዝሙት የሚያመሩ ነገሮችን ከነሱ መጠበቅ መሸሽ እንዳለብን ይናገራል። የመጨረሻው የዝሙት መፍትሄ የምንለው ደግሞ ከካህናት አባቶቻችን ጋር መመካከር ነው። እንግዲህ ዘወትር ካህናት አባቶቻችን መርሳት የለብንም ማለት ነው። እነዚህ የንስሐ አባት የተባሉ አባቶቻችንን ማመካከር፣ ህይወታችን በምን አቅጣጫ መመራት እንዳለበት፣ ህይወታችን ምን መምሰል እንዳለበት እነሱ በሚሰጡን አቅጣጫ መመራት ሊኖርብን ግድ ይላል ማለት ነው። በአጠቃላይ ህልመ ሌሊትን እንደዚህ እያደረግን ልንዋጋ እንችላለን ማለት ነው። ትልቁ ነገር ግን ህልመ ሌሊት እንዳይመታን ጾም፣ ስግደት፣ ጸሎት የተባሉትን መንፈሳዊ ትሩፋቶችን በብዛት ማብዛት አለብን ማለት ነው። ሐሳባችንን ወደ መንፈሳዊ መምራት አለብን። ከስጋዊ ሐሳቦቻችንን መቃወም መቆጠብ አለብን ማለት ነው። መንፈሳዊ መጽሐፍቶችን በማንበብ የተለያዩ መንፈሳዊ ስብከቶችን በመስማት መንፈሳዊ ትምህርቶችን በማዳመጥ መንፈሳዊ ከሆኑ አካላቶች ጋር ውሏችንን በማድረግ ልንጠነቀቅ ይገባል ማለት ነው። ሌላው ልብ ልንለው የሚገባው ነገር እነዚህ የምናማከራቸው ሰዎች ምን አይነት ሰዎች መሆን አለባቸው የሚሉትንም መለየት ያስፈልጋል። ብዙ ጊዜ በመንፈሳዊ ህይወት ላይ የሌሉ ወጣቶችን ወይም ደግሞ ሰዎችን በምናማክርበት ጊዜ የበለጠ ሰደድ ውስጥ ሊከቱን ይችላሉ። እነሱ ከመሰላቸው አንጻር ስለሚመክሩን የእነሱን ሀሳብ ብቻ የምንከተልበት ነገር ስለሚኖር የበለጠ ወደ ዝሙት ሊመሩን ይችላሉ፣ በተንኮልም ሊያደርጉት ስለሚችሉ ማለት ነው። ከዚህ ሁሉ ግን መንፈሳዊ አስተምሮን የሚያስተምሩ ካህናት አባቶቻችንን፣ መምህራኖቻችንን በቤተክርስቲያን ላይ የሚመላለሱ ዲያቆናትን፣ ሊቃውንትን በመጠየቅ ህይወታችንን በምን መልኩ መምራት እንዳለብን ከዚህ ከዝሙት ኃጢአትን እንዴት መሸሽ አለብን የሚለውን እንዲመክሩን ማድረግ አለብን ማለት ነው። በአጠቃላይ ህልመ ሌሊት የተባለው ኃጢአት ነው ወይስ ኃጢአት አይደለም የሚሉትን ጥያቄዎች በአጭሩ ይህን በመሰለ መልኩ ከመጽሐፍ ቅዱስና ከተለያዩ የመጽሐፍት አንጻር ልናይ ሞክረናል ማለት ነው። የበለጠ ደግሞ እናንተ በነገርኳችሁ ጥቅስ ላይ ገብታችሁ እንዲሁም ደግሞ የተለያዩ መጽሐፍቶችን በማንበብ የተለያዩ ስብከቶችን በማዳመጥ መምህራኖችን በመጠየቅ ልትረዱ ትችላላችሁ ማለት ነው። በቀጣይ ክፍል ደግሞ ስለ ግብረ አውናን ወይም ደግሞ ራስን በራስ ማርካት እሱስ ኃጢአት ነው አይደለምን? መንፈሳዊ ስርዓቶች ውስጥ ምንድን ናቸው? ከሱስ እንዴት እንጠበቅ የሚለውን በክፍል 3 ዝግጅታችን ላይ ይዘን ለመቅረብ እንሞክራለን ማለት ነው። እስከዚያው ድረስ ቸር ያገናኘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።